ምን ሆነ? ከድርድሩ በኋላ ጦርነት ቆመ አልቆመም? የመቆም አዝማሚያም የለው። ምንድነው ድርድር ታዲያ? ከማን ጋር ነው የተደራደረው? እጅ ሰጡኝ ከሆነ ይበል አይ ዶንት ኬር። እኔ እጅ ሰጡት አልሰጡት አይደለም ፖይንቴ። ግን ድርድር ብሎ የድርድርን ምንነት እንደማናቅ ቺት ለማድረግ አይሞከር። ኦሮሚያን በአማራም በተናጥል እየተደራደርኩ እያስገባው ነው እያለ አይ እንደዛ አይነት ድርድር የለም። ከግለሰብ ጋር የሚደረግ ድርድር የለም። ግለሰቦቹ ያ ድርድር አይደለም። እጅ ሰጠኝ ድርጅቱማ አይደለም ማለት እኮ እኔ ለነሱ አሁን መከራከር አልፈልግም። ግን አንድን ግለሰብ አምጥቶ ወይም ደግሞ አንዱ ለሶስት ግለሰቦችን አምጥቶ ተደራድር ያመጣኋቸው አይደል? እጅ ሰጡኝ ነው እኮ በተዘዋዋሪ። እንደዛ አይነት ድርድር እኮ ታይቶም ተሰምቶም አይታወቅም። ያን እንኳን ድርድር ብናነሳ ቺት ያደረገው የኢትዮጵያን ሕዝብ ብቻ ሳይሆን ዓለም አቀፍ ቦዲዎችንም ጭምር ነው አይደለም? ነው እኮ ምክንያቱም ከድርጅት ጋር አይደለም የተደራደረው። ድርጅት ነን ይላሉ። ለምሳሌ ድርጅቱ እኮ አልተደራደርኩም ማለት እንግዲህ ለሁለት ተከፈሉ ማለት ፓርቲዎች እንደሚገጥማቸው ብንለው እንኳን እንደዛ ብንወስደው ሪሊ ሁለት ሰዎች ወጥተው ስለወጡ ለሁለት ተከፈለ ማለትም አትችልም። እሱ በእነሱ አካል ኮንሴፕት ነው። አሁን ይዘው የገቡት ኃይል አለ። ብቻቸውን ነው የገቡት። መጀመሪያ እጅ ሰጥተዋል ሲባል ነበር። ከዛ ተዳደርን አሉ። እሱ ጥያቄ የሚነሳበት ጉዳይ ነው እንዳልሽው። ለምሳሌ አፍሪካ ህብረት፣ ኢጋድ ምናምን ብዙ ጥያቄ ይነሳበታል። የአማራ ክልል ካየሽው፣ ኦሮሚያ ክልልም ከሰሞኑ ወለጋ አካባቢ እንደዚሁ በመቶዎች የሚቆጠሩ ተነጋግረው ገቡ። ጉዞ አካባቢ እንደዚህ አይነት ነገር እንሰማለን። የት ናቸው ተደራድረው የገቡት? እንግዲህ መንግስት የድርድሩ እኮ አንዱም እኮ አፍተር ማዙን ታያለህ አይደለም? ምን ሆነ? ከድርድሩ በኋላ ጦርነት ቆመ አልቆመም? የመቆም አዝማሚያም የለው። ምንድነው ድርድር ታዲያ? ከማን ጋር ነው የተደራደረው? እጅ ሰጡኝ ከሆነ ይበል አይ ዶንት ኬር። እኔ እጅ ሰጡት አልሰጡት አይደለም ፖይንቴ። ግን ድርድር ብሎ የድርድርን ምንነት እንደማናቅ ቺት ለማድረግ አይሞከር። ድርድር ምን እንደሆነ እናውቃለን። አሁንም መጥቶ ከታጣቂዎች ጋርም ሆነ ከፓርቲዎች ጋር እንደዚህ አይነት ድርድር አደረኩ ቢል አክሴፕተብል አይደለም። እኛም ባለፈው የነበረው ውይይት ላይ አንስተነዋል። እንደዚህ አይነት ድርድር የለም፣ ታይቶም ተሰምቶም አይታወቅም። ስለዚህ ብዙ ጊዜ ሽምግልና፣ ድርድር እንደዚህ በተለይ ደግሞ ሽምግልናን በጣም ትልቅ ሴት አለው አይደል? እኛ ሀገር ላይ ትልቅ የሚከበር ነገር ነበረ፣ በተለይ ከ7 ዓመቱ በፊት ምክንያቱም ውጤትም ሲያመጣ። ከዛ ግን ሽምግልና እየተባለ እርቀ ሰላም እየተባለ ካባ ማልበስ እየተባለ የማህበረሰቡ አያይዘውት የነበሩ ሴቶችን በተለይ የመታረቂያ መንገዶችን ራሱ ችግሮቹን የሚፈታባቸውን መንገዶች እንዲኮስሱ ተደርጓል። እሱ ሌላ ትንተና ልትሰጠው ትችላለህ፣ ግን ተደርጓል። መደረጉን መካድ አይቻልም። እና አሁንም የድርድርን ሁኔታ በዛ መንገድ ነው እያስኬደው ያለው። ድርድርም ተስፋ እንዲቆረጥበት፣ ድርድር ትክክለኛ ምንነቱ እንዲጠፋ እንዳይታመን እያደረገ ነው ያለው። እና በእንደዚህ አይነት አካሄድ የምትለውጠው ምንም አይነት ነገር የለም፣ የምታመጣው መፍትሄም የለም። አሁን ስላላመጣ ጦርነት አላስቆመም እኮ። እኛ እኮ ድርድር ይደረግ የምንለው በዋናነት ጦርነት መቆም አለበት፣ ጥያቄዎች መመለስ አለባቸው በሚል ነው። ጦርነቱ አለመቆሙ የሚያሳየ ጥያቄዎች አለመመለሳቸው ነው። ስለዚህ ምንድነው ታዲያ ጥቅሙ? አንድ ሁለት ግለሰቦችን አምጥቶ ከአንድ ቀን ከሁለት ቀን ፕሮፓጋንዳ የዘለለ እኮ ነገር የለውም። መልካም። ምናልባት ይሄ ምርጫ